አቅማለን እናቃለን የትም አይደርሱም አይደፍሩንም የሚሉ ፍከራዎች በጣም ከባድ ኪሳራ አስከፍለውናል ምርጫው ላይ ነው። ስለዚህ 2012 ጳጉሜ ምናምን 11 ጦርነቱ ከመከሰቱ ከ3 ወር በፊት ነገር 2011 አካባቢ በመጨረሻ አካባቢ ነዛ ፌደራሊስት ኃይሎች ምናምን ይያልን እየሰበሰብናቸው የነበረው ያኔ ሰላማዊ የሆነ ትግል እናረጋለን የሚል ነበረን ከብሔር ብሔረሰቦች ጋር ሆነን በጣም የሚገርመው ደግሞ እኔ አሁን ሁኜ ሳስበው ከኛ ጋር አብረው ለ27 ዓመት የተታገሉ እነሱ ከነሱ ጋር ሳንስማማ በእኛ በ27 ዓመት የትግል ጊዜ የገፋናቸው አንዳንዶቹ ያሰቃየናቸው ነው በመጨረሻ ላይ ከኛ ጋር ተታገሉ ያልናቸው። ስለዚህ አቅማችንን በሚገባ አላወቅንም ሁኔታውንም በሚገባ አላወቅንም። ስለዚህ ዝግጅታችንን በሚገባ አይደለም ሁሉም መግለጫችንም ግምገማችንም የትግራይ ህዝብ እናድነዋለን እኛ የምንዘጋጀው ለጦርነት ሳይሆን ጦርነትን ለማስቀረት ነው እያል ብዙ ነገር ተናግረናል። ይሄንም የሚያሳየ የተናገርነውና ውስጣችን ግን የተለያየ ነበረ ማለት ምን መሰለ ሁሌ እናቃለን ካልክ በጣም ከባድ ነው። አቅማለን እናቃለን የትም አይደርሱም አይደፍሩንም የሚሉ ፍከራዎች በጣም ከባድ ኪሳራ አስከፍለውናል። አንዳንዴ እኮ ውስጣችን ዝግጅታችን ምን እንደሆነ ሁላችንም እናቃለን። ጊዜ ለመግዛት ወይም ደግሞ ለህዝብህ ለማዳን ወይም ደግሞ ለማሸነፍ ትሸነፋለህ። ያኔ አሁን ነው የምለው እንጂ ያኔ ያው እንደማንኛውም እኔም ተጠያቂ ነኝ። ያኔ ግን መሸነፍ ነበረብን ለማሸነፍ መሸነፍ ነበረብን። ጦርነቱን በተመለከተ ከብልጽግና ይቀርብ የነበረውን ጥያቄ መቀበል ነበረብን ነው እያልሽኛለሽው? መቀበል የትኛው መሸነፍ ስትይ ምን ማለትሽ ነው? በመሸነፍ ማሸነፍ ማለት ምን ማለት ነው? መሸነፍ ማለቴ አሁን ምሳሌ ምርጫ ዋናው ምርጫ ናት ዋናው ለእንትኑ መጀመር እሱ አይደለም ታስቦበት ስለነበረ እሱ ልጠይቅሽ ነበረ። ጦርነቱ አይቀር የነበረው ነው የምትይው ወይስ የሚል ጥያቄ ልጠይቅ ነበረ። ቀጥይ። ጥሩ ነው ያልሽ አይደለም። ማስቀረትም እኮ ይቻል ነበር እንዴ። እኔ ይሄው ሁሉ አይቀርም ነበር ማለት አልደግፈውም። የሁለቱም መስማማት ቢኖር በዛኛውም መስማማት ቢኖር አንተም ተው እኔም ልተው ብንባባል አንተም ቀረብ በል እኔም ቀረብ ልል ብንባባል ይቀር ነበር እኮ በሁለት በኩል። አዎ፣ ግን አሁን ከህወሓት አመራርነት አኳያ ስለሆነ እየተናገርሽ ያለሽው በአንቺ አስተያየት ለምሳሌ የትግራይ ምርጫ ባይካሄድ ጦርነቱ አይካሄድም ነበር ብለሽ ነው የምታስብ? ለዝግጅት ጊዜ ለመግዛት ትንሽ ያራዘመው ነበር። ኢንኬዝም የሆነ ነገርም ሊፈጠር ይችላል፣ መስማማትም ሊፈጠር ይችላል። ምንም ሳንዘጋጅ በፖለቲካም ሳንዘጋጅ በኢኮኖሚም ሳንዘጋጅ በስነ ልቦናም ሳንዘጋጅ ከምንገባ የሆነ ነገር ማድረግ ነበረብን። ጊዜም መግዛት እኮ ይቻል ነበር። ስለዚህ አሁን ለምሳሌ ምርጫው ማራዘም ይቻል ነበር። ለምሳሌ ፌደራሉም እውቅና ሰጥተን ለእኛንም እውቅና ሰጥተው መቀጠል ይቻል ነበር። እንደዛም ተብለን ስለነበር ማለት ነው። ምክንያቱም የፌዴሬሽን ውሳኔ ተቀብሎ መሄድ ይቻል ነበር።